ጸጋና ሰላም ለሁላችሁም ይሁን ወገኖቼ። የእግዚአብሔርን ቃል ከማርቆስ ወንጌል ምዕራፍ 8 ቁጥር 36 አጭር ቃል አብረን እናያለን ማለት ነው። እንደዚህ ይላል የእግዚአብሔር ቃል፣ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ስለ ነፍሱስ ምን ቤዛ አለው? ወይም ምን ትርፍ አለው? የሚል ጥያቄን ይጠይቃል። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ የተናገረው ነገር ነው ማለት ነው እና የመልእክቴ ሐሳብ ወይም እንደ ርዕስ አድርጌ የያዝኩት የቁማሮች ሁሉ ቁንጮ ወይም የቁማሮች ሁሉ ቁማር በሚል ሐሳብ ነው ማለት ነው የምንመለከተው። እና እየተናገረ ያለው ስለ ሁለት ነገር ነው። እዚህ ጋር ኢየሱስ ክርስቶስ በዓለምና በዘላለም መካከል ስላለው ልዩነት ነው እየተናገረ ያለው። ዓለም ቨርስስ ዘላለም። ዓለም በጣም ጊዜያዊ ነው፣ አላፊ ነው። በዓለም ውስጥ ደግሞ እኛ እንደዛው አላፊዎች ነን። የእድሜያችንን ቁጥር አናቅም። በጣም አጭር ዘመን ነው ያለን። የእግዚአብሔር ቃል በያዕቆብ መልእክትም ላይ ሲናገር ህይወት ምንድን ነው ብሎ ጠይቆ እንደ እንፋሎት ነው ይላል። እንደ ጤዛ እንደ እንፋሎት የሆነ ህይወት ይዘን የምንኖርበት ዓለም ውስጥ ነው ያለ ነው። ይህም ዓለም አዘ ኤንድ ኦፍ ዘ ዴይ መጨረሻው የሚሆነው ለእሳት ተጠብቋል ይላል የእግዚአብሔር ቃል ሲናገር እና በጣም በአጭር ህይወት ውስጥ ስላለው ህይወትና ስለ ዘላለማዊ ነገር ኢየሱስ ክርስቶስ ይናገራል ማለት ነው። እና እንደዚህ ነው የሚለው፣ ሰው ዓለምን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል ይላል። ስለ ነፍሱስ ምን ትርፍ ያገኛል እያለ ይህን ጥያቄ ይጠይቃል። እና በተለይ ኢየሱስ ክርስቶስን ለማታውቁ ሰዎች ዛሬ ይህንን መልእክት ለእናንተ ለማስተላለፍ እፈልጋለሁ። ብዙ አይነት ቁማሮች እዚህ ዓለም ላይ ይካሄዳሉ፣ እየተካሄዱ ነው። በ2026 በዚህ ዓመት ብቻ አንዱ ፕሬዲክት የሚደረገው ይሄ ዓመት እስከሚያልቅ ድረስ 655 ቢሊዮን ዶላር ያክል በዓለም ላይ ለቁማር ወጪ እንደሚሆን ይጠበቃል። አምናም በተመሳሳይ በዚሁ ቁጥር አካባቢ ነው የወጣው ወጪ ማለት ነው። አሜሪካውያን ብቻ በዓመት ከ120 ቢሊዮን ዶላር በላይ ለቁማር ያወጣሉ። እና ቁማር ሁሉ ኃጢአት ነው፣ ግን ይሄኛው ቁማር ግን የህይወት ቁማር ነው። በጣም ለአጭር ነገር ትልቁን ነገር ዘላለማዊውን ነገር ማጣት ማለት ነው። ኢየሱስ ክርስቶስ ሲናገር እንደውም ዓለምን ሁሉ በዓለም ውስጥ ያለውን ዝና፣ ሀብት፣ ክብር፣ እውቀት፣ ፓወር፣ አውቶሪቲ የትኛውንም ነገር ልጠሩ ትችላላችሁ። እነዚህ ነገሮች ሁሉ አንድ ሰው ቢሰበሰብና እጁ ላይ ቢገባ ደግሞ አይገባም። እነዚህ ሁሉ ነገሮች ቢገቡና ቢኖሩት እንኳን ነፍሱን ግን ካጎደለ ስለ ነፍሱ ምን ትርፍ አለው ብሎ ይህን ጥያቄ ይጠይቃል። ስለዚህ መጨረሻ ላይ ምንድን ነው የሚሆነው ማለት ነው? ኪሳራ ነው። ኪሳራ ነው። እንደዚህ አይነቱ ጨዋታ፣ እንደዚህ አይነቱ ቁማር ኢየሱስ ክርስቶስ ህይወቱን ሊሰጠን ወደዚህ ምድር መጥቷል። ሞቶልናል፣ ተነስቷል፣ በአባቱ ቀኝ ተቀምጧል፣ ተመልሶ ይመጣል፣ ደሙን አፍስሶልናል። ይሄንን ሰዎች የማይቀበሉ የማይፈልጉና በዚህ መንገድ የማይሄዱ ከሆነ በየትኛውም ሃይማኖት ውስጥ ቢሆኑም ቁማር ውስጥ ነው ያሉት ማለት ነው። ለሌላ ነገር ህይወታቸውን አሳልፈው ሰጥተዋል ማለት ነው። ስለዚህ አንተ ሰነፍ ነፍስህን ከአንተ ይሾታል ይላል የእግዚአብሔር ቃል ሲናገር። የምንሞትበትን የምንጠራበትን ሰዓት አናቅም። ስለዚህ ከእንደዚህ አይነት የህይወት ቁማር ሰዎች እንዲወጡ የእግዚአብሔር ቃል ይናገራል ማለት ነው። ሰው ዓለምን ሁሉ አትርፎ ዓለም ሁሉ ትርፍ ሆኖ ነፍሱን ቢያጎድል ምን ይጠቅመዋል ይላል የእግዚአብሔር ቃል ሲናገር። ስለዚህ ስለ ነፍሱስ ምን ተርፍ አለው ይላል። ምንም ጥቅም የለውም፣ ኪስረት ነው ማለት ነው። መጨረሻ ላይ ሰው ዓለምን አትርፎ በዓለም ያለውን ነገር አግኝቶ ሁሉን ነገር ይዞ ነፍሱን ካጎደለ፣ ነፍሱን ካጠፋ በኋላ ተመልሶ በፍርድ በእግዚአብሔር ፊት ሲቀርብ ይዞ የሚቀርበው ነገር ምንድነው ማለት ነው? ኪሳራ ነው። ምክንያቱም ያ በዓለም የወሰደው ነገር ያለው ነገር ኢየሱስ ክርስቶስን ያስካደውና ያስተወው ነገር አልፈልግም ያለበት ነገር ወደዚህ ተመልሶ ሲመጣ ቤዛ ሊሆን አይችልም ማለት ነው። በዛ ህይወት ሊመጣ አይችልም ነገር። ማንም ሰው ባለው ነገር የዘላለምን ህይወት ማምጣት አይችልም። የዘላለም ህይወት የሚገኘው ጌታን ኢየሱስ ክርስቶስን በማመን ብቻ ነው ማለት ነው። ስለዚህ በየትኛውም የእምነት ክልል ውስጥ ብንሆን በክርስቶስ ካልሆንን፣ ነፍሳችን በእግዚአብሔር መንገድ ላይ ካልሆነች፣ ዳግም ካልተወለድን ህይወት የለም። የእግዚአብሔር አምላካችን ቃል ይህንን ይናገራል ማለት ነው። ስለዚህ ትርፉ ምንድነው ማለት ነው? ቁማር ነው። ትርፉ ምንድነው? ኪሳራ ነው። ስለዚህ ሰው ዓለምን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል ይላል። ምንድነው ትርፉ? እግዚአብሔር ቤት ውስጥም እየተመላለስን ላለን ሰዎች ነፍሳችንን አክስተን፣ ነፍሳችንን አጥፍተን፣ ነፍሳችንን አጉድለን ከዓለም የምንሰበስበው ነገር ሁሉ ይዘነው የምንሄደው አይደለም። ያ ላጠፋነው ነገር ከእግዚአብሔር ቤት ለጎደልንበት ነገር መልስ ሊያመጣ አይችልም እያለ ነው። ስለዚህ በእግዚአብሔር ቤት ውስጥም ላለንም ሰዎች እንኳን ኪሳራ ነው ማለት ነው። በቃ አት ዘ ኤንድ ኦፍ ዘ ዴይ እጃችን ላይ የሚቀመጠው ምንም የማያደርግ ነው። በትልቅ ኪሳራ ውስጥ ነው የምንገኘው። ደግሞ ትልቁ ኪሳራ በቃ የቁማሮች ሁሉ ቁማር፣ የቁማሮች ሁሉ ቁንጮ ህይወትን የሚያክል ነገር፣ ነፍስን የሚያክል ነገር አስይዞ ወይም ደግሞ
ሰጥቶ እሱን አስበልቶ ዓለም ውስጥ መግባት ነው። እግዚአብሔርን ትቶ ወደዛ መሄድ ነው። ወይም ደግሞ ወደ እግዚአብሔር አለመመለስ ነው። ወደ እግዚአብሔር አለመምጣት ነው። ስለዚህ በክርስቶስ ኢየሱስ ሕይወት አለ፣ እረፍት አለ ወገኖቼ። ወደዛ መምጣት የተሻለ ነገር እንደሆነ የእግዚአብሔር አምላካችን ቃል ይናገራል ማለት ነው። ስለዚህ የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ የተባለ የሃይማኖት ሰው ነው። በጣም ታዋቂ ሰው ነው። ይሄ ሰውዬ ሕግ ያውቃል፣ የሙሴን ሕግ ይጠብቃል፣ ሃይማኖተኛ ነው። በፖለቲካውም ውስጥ ትልቅ ቦታ ላይ የነበረ ሰው ነው እና እንደዚህ አይነቱ ሰው በሌሊት ጥያቄ ስለነበረ ወደ ኢየሱስ ክርስቶስ መጥቶ የእግዚአብሔርን ቃል ነው የጠቀሰለት። አንተ የምታደርጋቸው እነዚህን ነገሮች እግዚአብሔር ከእርሱ ጋር ከሆነ በቀር ማን ሊያደርግ ይችላል የሚል ጥያቄ ነው የጠየቀው። ደስ የሚል ጥያቄ ነው። ኢየሱስ ክርስቶስ እንዲህ ብሎ አንተ ይህንን ሁሉ ቃል ታውቃለህ አይደለም ያለው። ያ ሁሉ ሃይማኖቱ የዘላለምን ሕይወት ስላልሰጠው ዳግም ስላልተወለደ ቻሌንጅ ነው ያደረገው። ርዕሱን ነው ያስቀየረው። እውነት እውነት እልሃለሁ ሰው ዳግም ካልተወለደ በስተቀር የእግዚአብሔርን መንግስት መውረስ አይችልም አለ። ዳግም መወለድ ያስፈልጋል። ወሳኝ ነገር ነው በህይወታችን ማለት ነው። እና ወደዚህ ዓለም በመወለድ ነው የመጣ ነው። እዚህ የምንኖርበት ዓለም ላይ በመወለድ መተን ከህብረተሰቡ ጋር እንደምንኖር ሁሉ ህግ እንደምንጠብቅ በህግ ውስጥ እንዳለን ሁሉ የሰማያዊውን መንግስት ህገ መንግስትም የምንጠብቀውና የዛ መንግስት ደግሞ ዜጋዎች የምንሆንበት አንዱ መንገድ በመወለድ ነው የሚለው ኢየሱስ ክርስቶስ። በእግዚአብሔር ቃል በመወለድ ነው፣ በመንፈስ ቅዱስ በመወለድ ነው፣ እሱም በማመን ነው። ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ በማመን ዳግም መወለድ ይቻላል። ይሄንን ያላደረገ ሰው ስቲል በዓለም ውስጥ ነው ያለው ማለት ነው። ኒቆዲሞስ ይሄንን ሁሉ ነገር እያደረገ ግን ኢየሱስ ክርስቶስ ዳግም መወለድ አለብህ አለው ማለት ነው። ስለዚህ በየትኛውም ህይወት ውስጥ በየትኛውም ሁኔታ ውስጥ ያለን በግላችን ስትረግል እያደረግን ያለን ሰዎች በክርስቶስ ኢየሱስ መንገድ ላይ እስካልሆንን ድረስ ነፍሳችንን ሸጠናል ማለት ነው። ነፍሳችንን አጉድለናል። ስለዚህ ኪሳራ ውስጥ ነው ያለ ነው። በኪሳራ በትልቅ ኪሳራ ውስጥ ነው የምንመላለሰው። የሄድንበት የሮጥንበት ነገር ህይወትን ሊያመጣ አይችልም ነገር። ስለዚህ ልዩነቱ በዓለም እና በዘላለም መካከል ነው። ምርጫው የኛ ነው ማለት ነው። እና እግዚአብሔር ጸጋውን ያብዛላችሁ፣ እግዚአብሔር ይባርካችሁ። በእግዚአብሔር ቤት ውስጥም ያለንም ክርስቲያኖች የዳንን የዘላለምን ህይወት አግኝተን ህይወታችን ህያው ሆኖ ክርስቶስን የምንከተል ሰዎች እኛም ደግሞ ከህይወታችን ይህንን የመዳንን ደስታ ሪፍሌክት እንድናደርግ እግዚአብሔር ይፈልጋል። በዚህ እግዚአብሔርን እንድናመሰግን በጉባኤ መካከል የዳነ ሰው ዳግም የተወለደ ሰው አንዱ በህይወቱ ላይ የሚገለጠው ምልክት የመዳን ደስታ አለ። የመዳን ደስታ ይገለጣል። የመዳን ደስታ በላዩ ላይ ይታያል። በክርስቲያኖች መካከል መዳኑ ይታወቃል በጉባኤ መካከል። ስለዚህ የክርስቶስ ኢየሱስ ህይወት ያለበት ሰው የዳነ ሰው በነፍሱ ህያው የሆነ ሰው የዘላለምን ህይወት ያገኘ ሰው እረፍት አለው ሁል ጊዜ ማለት ነው። ስለዚህ በዓለም ላይ ያለ እግዚአብሔርን የተወ በእግዚአብሔር መንገድ ላይ የሌለ ሰው ዛሬም ትልቁን ቁማር እየተጫወተ ነው። በህይወቱ ላይ ሰላም የለውም። ሴጣን ይጫወትበታል። ስለዚህ ወደ እግዚአብሔር መንግስት ተመለሱ። ህይወታችሁን ወደ እግዚአብሔር አቅርቡ። የትኛውም ሃይማኖት ተከታዮች ልትሆኑ ትችላላችሁ። በየትኛውም ፖዚሽን ላይ ያላችሁ ሰዎች ልትሆኑ ትችላላችሁ። ሁላችሁም የትኛውም ሰው ሳይቀር ኢየሱስ ክርስቶስ ይወደዋል። ኢየሱስ ክርስቶስ ሞቶላችኋል። ስለዚህ ከዚህ ህይወት ውጡ፣ ከዚህ ቁማር ውጡ። መልእክቴ ይሄ ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ግን ምን ይጠቅመዋል? ስለ ነፍሱስ ምን ትርፍ አለው? ስለ ነፍሱስ ምን ቤዛ አለው? ይላል የእግዚአብሔር ቃል። ንስሐ ገብታችሁ በአካባቢያችሁ ወደሚገኝ ቤተክርስቲያን እንድትሄዱ እንዲሁ ለመናችኋለሁ። እግዚአብሔር ይባርካችሁ። ይህንን ሀሳቡን ከሰማችሁ በኋላ ለሌሎችም ሀሳቡንም ንገሯቸው፣ እናንተ መስክሩላቸው። እግዚአብሔር ይባርካችሁ። ተባረኩ።